ባለፈው 5 ዓመታት አጠቃላይ የጉራጌ ዞን ባህል ቋንቋ የቱሪዝም አቅም እንደዚሁም ደግሞ ቱሪስት አገልግሎት ሰጪ ተቋማት ላይ በኪነ ጥበብ ዘርፍ ላይ እጅግ በርካታ ስራዎች የተሰሩበት ነው። በዚህ ስኬትም ጭምር ያገኘንበት ብለን ነው የወሰድነው። ያ ማለት ስኬቱ የጋራ የቅንጅት የሁሉ በተናበበ መልኩ የመጣ ውጤት ነው በሚል ስራዎቻችን በተገቢ የገመገምንበት መንገድ ነው ያለው። በተለይ እንደምናውቀው ጉራጌ በጣም ጥንታዊ የሆነ የካበተ ትልልቅ ባህል ታሪክ ያለው ማህበረሰብ ነው። ሆኖም ግን በጊዜ ሂደት እነዚህ የነበሩን ባህሎቻችን በማወቅም ባለማወቅም እየተውናቸው እየረሳናቸው በሌላ እየተካናቸው አንዳንዶቹ ደግሞ ጭራሽም እየተረሱ ይመጡ አንዳንዶቹ ግን ኖረው ደግሞ ብዙም ጎልተው ያልወጡ ባህሎች ነበሩና እነዚህ ላይ ቁጭትን በተላበሰ መንገድ ቁጭትን ባነገበ መንገድ በተገቢው አቅሞቻችን ለይተን የማህበረሰባችን እሴት የሆኑትን ታሪክ ባህል የሆኑትን በተገቢው አንዳንዶቹ በጥናት በተደገፈ መንገድ አንዳንዶቹ ደግሞ ጥናት የሚያስፈልጋቸው አልነበሩ በተጨባጭ ባለን መረጃ ተንተርሰን ለመስራት የሞከርናቸው ነገሮች አሉ። ከዚህ ውስጥ አንዱ የማህበረሰባችን አጠቃላይ መገለጫ የሆነው ክብረ በዓላቶች አሉ። እነዚህ ክብረ በዓላት ላይ የአደባባይ በዓላት ሆነው በጣም ደማቅ በሆነ መንገድ አብሮነትን በገነባ መንገድ የጋራ እሴቶቻችንን ከሌላው ጋር በሚያጋምደን መልኩ እንደዚሁ ደግሞ ለቱሪስት ፍሰትም ጭምር ትልቅ አቅም ሆኖ እንዲወጣ ባለፈው 5 ዓመታት በጣም በርካታ ስራዎች ተሰርተዋል። ከዚህ ውስጥ አንዱ መስቀል በጉራጌ ነው። መስቀል እንደሚታወቀው ምናልባት በክርስትና እምነት ተከታይ የሚከበር በዓል ነው። እንደ ጉራጌ ደግሞ መገለጫው ነው። አደባባይ በዓል ሆኖ እንዲወጣ ለ8 ዙር ያው ያለፈው 5 ዓመታት ብቻ አይደለም ከዛ መስቀል ምን ጀመረው ስለነበረ መስቀል በጉራጌ በተለያዩ ወረዳዎች ባህላችን በጠበቀ መንገድ ገጠር ላይ ከተማ ውስጥ አዳራሽ ውስጥ ሳይሆን ይሄ እንዲከበር አድርገናል። በተመሳሳይ አረፋ በጉራጌ እንደዚሁ በደመቀ ሁኔታ ሃይማኖታዊ ባህላዊ ኩነታቸው ወይም ደግሞ ሁኔታቸውን ሳይለቁ የተከበሩበት መንገድ ነው ያለ። አሁንም እየተከበሩ የሚገኙበት ሂደት አለ። አሁን እነዚህ በዓላት መከበራቸው በነገራችን ላይ እንዳልኩ አንዱ ማህበረሰባችን እንዴት ነው ባከባበሩ ምክንያቱም እዚህ ጋር መረዳዳት አለ የቱሪዝሙ አስተሳሰር ገቢም አለ። አሁን አንዳንዴ ብክነት ብቻ አድርጎ የሚያስብም ጭምር አካል ስለነበረ የገቢ አማራጭ የገቢ ማስገኛ ማቅም እንደሆነ ብዙዎቻችን አንረዳውም። አብሮነትን እንዳስተሳሰርበትና አካባቢያችን ደግሞ ገጽታችን የምንገነባበትና አጠቃላይ ማህበረሰባችን ያለበትን የሚያከብርበትን ሁኔታ ለዓለም የሚሸጥበት ስለሆነ ይሄ ምንም ሳይቋረጥ ተከታታይነት ባለው መንገድ እየተሰራበት ያለበት አግባብ ነው ያለው። ሌላኛው የጉራጌ መገለጫ ከሆነው እንደ ኩርፎ ብንወስድ እንደዚህም ደግሞ አንትሮሽት ከዓለም አስቀድሞ ማህበረሰባችንን የሴቶች ነፃነት የሰጠበት ትልቅ በዓላችን ነው። ስለዚህ ይሄንን ከ4 ከ5 ከ6 ዙር በላይ በጥናትና ምርምር በተደገፈ መንገድ ወልቂጤ ዩኒቨርሲቲ አጥንቶ ምሁራን ሀሳብ ሰጥተውበት ስለዚህ ይሄንን በመላ ጉራጌ በመላ ዞናችን በጣም ከለርፉል በሆነ መንገድ ከሴቶችና ህፃናት ጋር ተናበን እየተከበረ ያለ በዓል ነው። ስለዚህ እንደ ነረቆ አንዱ የሴቶች ነፃነት መገለጫ ነው። ስለዚህ ይሄም አደብዝዘነው አጥፍተነው ትተነው የነበረ ወይም ረስተነው የነበረ በዓል ነው። አሁን ደግሞ በጣም በሚገርም ሁኔታ በቃ የአደባባይ በዓል ሆኖ በተለይ በ2018 በሁሉም መዋቅሮቻችን በሚገርም ሁኔታ በሚገርም ድባብ ነበረና ከትምህርት ቤት ጀምሮ በሴት ልጃገረዶች ላይ ይሄ ማይንድ ሴት የምትለው የራስን ባህል አውቆ መነሳት አውቆ መረዳት አውቆ መጠበቅና መንከባከብ በራስን ባህል መኩራት እንዲችሉን ጭምር እዛ አካባቢ ላይ ስንሰራ የነበረው ነገር እንደቀላል የሚወሰድ አይደለምና እነዚህ ክብረ በዓላት ከመሆናቸው ባለፈ ቅድም እንደገለጽኩት ማህበራዊ ፋይዳቸው ብዙ ነው የሚለው ሐሳብ ነው። ባለፈው ዓመታት አንዱ እነዚህ ላይ ነው።